ቤቴተኛ ወንድሜ፣ ቤቴተኛ እህቴ፣ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን የረሳ ነው? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን አለ። ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪው ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለው። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ሆኖ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ ያደረጉና ሚነል ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስም ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀልን መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነቢይም አይሆንም፣ ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገብቱ። ፈልተቀመሁል ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪው ውስጥ በአደራ መልክ ተቀመጡ። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላመን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላመን ሰላም ሁኚ አላ ኢብራሂም በኢብራሂም ላይ አለ። ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውም ምን ቢሉ አረደ እንደ እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናደርጉ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማፀኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ መላእክቶች ማለት ጀመሩ፣ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው አሉ። ሚን ቢላድ ልገርብያ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ እንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጠሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደን፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደን። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ።
ይሄ ድምፅ ይታወቃል አሉ። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። فقال الله عز وجل የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንዴ ይላል አላህ። ቃሉ ወመን ሁወ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ ባሪያ ዩኑስ አለዚ ለም የዘል ዩርፈዑ ለሁ አመሉን ሙተቀበሉ ወዳዕወቱን ሙስተጃበቱን ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ በየጊዜው የሚማጸንህ ወደ አንተ የሚቃረበው ዩኑስ አዎ አላቸው አላህ። ቃለ ነዓም ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ ጌታችን ወይ አፈላ ተርሐም ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊረኻ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ እንዴት አለ አላህ። ፈአመረ አላሁ ልሑት አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ እንዲተፋቸው አላህ አዘዘ። ضحاك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው اذكሩ ላህ ፊ ረኻኢ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩ ላህ ከሲረን አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላሁ አዘ ወጀል አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ አሳ ነባሪ ሆድ ውስጥ በቆየ ነበር። ኢላ የውም ዩብዓሱን አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ልቅያማ ድረስ የት ይቆይ ነበር? አሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከእኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊያን ናሲያን ሊዚክሪላህ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን? ቃለ አመንቱ አሁን አመንኩኝ አለ። በኒ እስራኤል ባመነችበት ጊዜ አምኛለሁ። ከአንድም ሁለት ነቢይ መጥቶለት ፈቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነቢይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል ፈቃለ አላሁ ተዓላ አልአን አሁን ነው እንዲህ አለው። ወቀድ ዓሰይተ ቀብሉ ወኩንተ ሚነል ሙፍሲዲን ከዚህ በፊት ስንት ማባበያ መጥቶልህ እምቢ ብለህ አምፀህ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ። ስለዚህ ሁልጊዜም አላህ ስብሓነሁ ወተዓላ በደስታ ጊዜ አላህን እንማጸነው፣ በጭንቀት ሰዓት አላህ ይደርስልናል። ሶስተኛው ነቢይ እንደ አብነት ማነሳው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው። ወዘከርያ አለ ዘከርያንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ፣ ግን ብቸኛ አድርገ አትተወኝ ያ አላህ ልጅ ለግሰኝ አሉ። ዘከርያ አብደላህ ብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ፣ የሚስታቸው እድሜ 99 ነበር ይላሉ። መሃን ነበረች። መሃንነት ወይም ደግሞ መውለድ ስንት ዓመት? 45 በኋላ 50 ስንት ነው ሳይንሱ የሚለው? በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል? ምንም የሚሳነው ነገር የለም። መሃን ናት። ከዛም አልፎ እድሜዋ እዚህ ደርሰዋል። ዘከርያ ዓለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ፣ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ኬት ነው እንዴት ነው ብሎ ሲጠይቁ ቃለት ሃዛ ሚን ዒንዲላህ ይሄ ከማን ነው? ከአላህ በኩል ነው።
ኢነላህ የርዙቁ መየሻ ቢገይሪ ሂሳብ። አላህ ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገህ ስለልፈላ አላህ ከፈለገ በአንዴ ነው የሚሰጥ። ሶስት ነገር መምጫቸው አይታወቅም ይባላል። እንግዶች ሶስት ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ ሶስቱ መቼ እንደሚመጡ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠምንም በህይወታችን። ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማርራል እንጂ። ዘከሪያ ዓለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መየሻ ቢገይሪ ሒሳብ ብላ ስትናገር ሁናሊከ ደዓ ዘከሪያ አለ። የዛው ሰዓት ዘከሪያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ። ማንን ሰጠው? ያሕያን አልሰጠውም እንዴ? አልሰጠው? ሰጠው እኮ አላህ። ፈስተጀብና ለሁ ተቀበል ነው። ወወሀብና ለሁ ያሕያ ያሕያን ለገስ ነው። ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው። ያሕያ ብሎ አላህ ሰይሞ ነቢይ እንደሚሆን አብስሮ ለገሰው። ወአስለሕና ለሁ ዘውጀሁ ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ። ወየድዑነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑናል፣ ረሕመታችንን ከጅለው ወረሃበን ፈርተው ቅጣታችንም። ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ነበሩ፣ የሚተናነሱ ነበሩ። እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው። አላህ ይጠብቀን። ዛሬ አሚን በለዋል። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላ ላይ በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይሄን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል። ሰንደል አምጣ ታዛዥን አይደለህም ነው ሂደት አመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ይሆናል። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የእሱ ባሪያ ሆነዋል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲል ዕቃ ሊያመጣ ሲሄድ ያማክራል። ምን ላምጣ? ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቄ ካርድ ቤት ነው፣ ካርድ ክፍል ነው አለ። ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል። ካርድ ማውጣት እንዴት እለዋለሁ? ይሄ የምታይ ወጣት በሞላ ከኔ ጋር ካርድ ሳይቆርጥ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይድም አለኝ። ሰንደል ገዝቶ ተንበርክኮ ይገባል ምታይ ወጣት አለኝ። ሱብሃንአላህ። ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበራ ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎበድዱለት በአይኔ ያየሁት ነው። ሰውዬው እኔ ጋር ብቻ ነው። እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ ከዛ አይነት ሸይጣን ጋር እንዴት ታወራለህ? ግን በጣም የሚያጅበኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት? አላህን ነው አይደል? ጠንቋዮች አጭበርባሪዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቁሩለታል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይቀጥፋሉ፣ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስል አባባ ጋር ሊድ ይላል። ኧረ አይስማሙም፣ እሳትና ጭድ ናቸው ይላቸዋል። ልጁ ቆማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ሆንክ። እዛም ላይ እስር ቤት ላይ አየኔ ነው መፈቼ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በገባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ።
ያንን ኮምፒውተር ምን እንደምግና በዚህ ሰዓት ከለ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ሆነ። በቃ እውነት ብሎኛል ይላል። ይህ አቅም ካለው ራሱ አይወጣም ነበር? ራሱን ነጃ አይልም ነበር? ምን አይነት ሱብሃንአላህ! ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ። ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአህ ወየክሽፉ ሱአ ወየጅዐሉኩም ኹለፋአ አልአርድ አኢላሁም መዐላህ አለ አላህ። አመን ዩጂቡል ሙጠረ ኢዛ ደአህ፣ ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው አለ አላህ። ወየክሽፉ ሱአ፣ መጥፎ ነገር የሚያስወግድልን። ወየጅዐሉኩም ኹለፋአ አልአርድ፣ በምድር ላይ ምትኮች የሚያደርጋችሁ ማን ነው? አኢላሁ መዐላህ፣ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም እኮ የላችሁም። ቀሊለን ማ ተዘከሩን፣ ጥቂት እንኳን አትገሰጹም አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠጋው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዛም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለቹ ድረስ አላህ አይሰለችም። ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው። ዱዓ ሙስተጃብ የሚሆንበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበድን? አሁን አዛን ይላል አለ አላህ ያድርሰን። አሚን በሉ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነ አልአዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበሏል። ስለዚህ አንዱ ምንድን ነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው፣ ሰላት አለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በይ በል፣ አላህ ይቀበላል፣ አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል፣ ሩኩ ላይ ጌታችሁን አልቁት አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ፣ በሱጁድ ላይ ግን ፈጅተሂዱ ፊ ዱዓ፣ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም፣ አላህ ይቀበላችኋል። ሱጁድ ላይ ሆነ ያ አላህ በል። ሐጃ አለብህ፣ ያላገባ አለ፣ ያ አላህ በል፣ ሷሊ ሚስት እንዲሰጥህ። ያላገባሽ አለሽ፣ ያ አላህ በይ፣ ሷሊ ባል እንዲሰጥሽ።